ይህ ቪዲዮ በተለይ ለአመት በዓል ገንዘብ ለሚላክላችሁ ሰዎች የሚመለከት ስለሆነ በደንብ አዳምጡ። ምንድነው የሆነው? በጣም በዶላር ብዙ ገንዘብ ወደ ኢትዮጵያ ይላካል በሆነ ወቅት። ከዛ በኋላ ይህ የተላከለት ሰው ሳይሆን ባንክ ሄደው ሌላ ሰው ነው። ይህ ሰው ሌላኛው ሰው ማለት ነው የሚስጥር ቁጥሩ አግኝቶታል፣ የገንዘቡን መጠን አግኝቶታል፣ የተላከለት ሰው ስም፣ የላኪውን ስም ጠቅላላ መረጃ አግኝቶ ባንክ ይሄዳል። መታወቂያ የሐሰት ያሰራል በዛኛው ስም ማለት ነው፣ በተላከለት ስም ማለት ነው። ከዛ በኋላ ባንክ ሄዶ ባንኩ የሚስጥር ቁጥሩ ሲጠይቅ ትክክል ነው፣ የላኪውን ስም ሲጠይቅ ትክክል ነው፣ የተላከለትን ሰው ስም ሲጠይቅም ትክክል ነው። ስለዚህ ባንኩ ከዚህ በላይ ማጣራት አያስፈልገኝም ብሎ የተላከውን ዶላር ወደ ገንዘብ ቀይሮ ለዚህ ሰው ይሰጣል፣ ለአጭበርባሪ ሰው ይሰጣል ማለት ነው። አጭበርባሪ ሰውም ይዞት ይሰወራል። ከደቂቃዎች በኋላ ትክክለኛ የተላከለት ሰው ባንክ ሲሄድ መታወቂያውን ሲያሳይ ስሙን ሲያሳይ ተመሳሳይ ነው። ነገር ግን ኦልሬዲ ብሩ ወጪ ተደርጓል። ባንኩ ማጣራት ያለበትን ነገር አጣሪቼ ብሩም ወጪ አድርጌያለሁ ምንም ማድረግ አልችልም ይላል። ከዛ በኋላ ይካሰሳሉ እነኚህ ሁለት ሰዎች፣ ባንክና ሰዎቹ ማለት ነው። ባንክና ትክክለኛ የተላከለት ሰው ማለት ነው። ጉዳዩ እስከ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ይደርሳል። የሰበር ችሎቱ ምንድነው ያለው? ባንኩ የሚስጥር ቁጥሩ ትክክል መሆኑን አረጋግጠዋል። የተላከለት ሰው ስም ትክክል መሆኑን አረጋግጠዋል። የላኪው ሰው ስም ትክክል መሆኑን አረጋግጠዋል። ኢቭን የገንዘቡን መጠን ትክክል መሆኑን አረጋግጠዋል። ስለዚህ ከዚህ በላይ ማረጋገጥ አይጠበቅበትም፣ እናዝናለን ብሎ ትክክለኛ የተላከለትን ሰው በዜሮ ሸኝቶታል ማለት ነው። ስለዚህ በተለይ በአመት በዓል ገንዘብ በጣም ስለሚዘዋወር በቴሌግራም፣ በዋትስአፕ፣ በሜሴጅ፣ በቲክቶክ በምን ሚስጥር ቁጥራችሁን እየተላላካችሁ ጉድ እንዳትሆኑ ሚስጥር ቁጥራችሁን በጥንቃቄ ያዙ፣ መረጃዎችን ያዙ፣ እንዳይባክልና ሄዶ እንዳይወጣባችሁ ለማለት ነው። የሰበር ውሳኔ መዝገብ ቁጥሩና ቅጹ የአንቀጹን ኮሜንት ስራ አስቀምጫለሁ። ጥንቃቄ እናድርግ። መልካም አመት በዓል። በአመት በዓል እንዳናለቅስ ብዬ ነው። አመሰግናለሁ። ደህና ዋሉ።